በኦሮሚያ ክልል ምስራቅ ሐረርጌ ዞን ወረዳን ከወረዳ በመንገድ መሰረተ ልማት የማገናኘት ስራ እየተከናወነ ይገኛል። ከእነዚህም ውስጥ በርካታ ወረዳዎችን የሚያስተሳስረው የአደሌ ግራዋ መንገድ ፕሮጀክት ይጠቀሳል። ለፕሮጀክቱ እንግዲህ በፌደራል መንግስት በተበጀተ ከ1.4 ቢሊዮን ብር አካባቢ ነው እየተከናወነ ያለው። የፕሮጀክቱም ገንዘብ በመንግስት በኩል የተሸፈነ ነው። 53 ኪሎ ሜትር ይሸፍናል። የስራ ተቋራጩ ህቤ ኮንስትራክሽን ግሩፕ ይባላል። አማካሪ የስራ ቁጥጥሩን የሚያከናውን ደግሞ ጎጎስ ኮንሰልቲንግ ኢንጂነርስ ይባላሉ። የመንገድ ፕሮጀክቱ አሁን ላይ ከማጠናቀቂያ ምዕራፍ ላይ የደረሰ ሲሆን ከአስፋልት ንጣፍ ጎን ለጎን የተለያዩ የግንባታ ስራዎች በመከናወን ላይ ናቸው። ፕሮጀክቱ በአሁኑ ሰዓት የደረሰው ፕሮግረስ ወደ 86 ፕሮግረስ ደርሷል። 86%። በዚህ 86% በትልቁ ስራችን የአስፋልት ስራዎች ወደ 34 ኪሎ ሜትር ተሰርተዋል። ከዚህ 34 ኪሎ ሜትር በዚህ አመት ብቻ 22 ኪሎ ሜትር እንደሰራ ነው። ከዚህም ተያይዞ አሁን እየሰራናቸው ወይም ደግሞ እያከናወናቸው ያሉ ስራዎች ከሾልደር ተያይዞና ከኤርዝ ወርክ እና ሳቤስ ተያይዞ ስራ ላይ መሆናችን ኢቭን ስትራክቸሮች እየሰራን መሆን እንጂ በፕሮጀክቱ የከተማ ክልል አሁንም ድረስ እልባት ያላገኙ የወሰን ማስከበር ስራዎች የፕሮጀክቱ ዋነኛ ፈተና መሆናቸው ተገልጿል። ላላ ወደ 8 ከተማዎችና ወረዳዎች አሉን። ከነዚህ ውስጥ አደሌ ከተማ፣ ዳዌ፣ ኩርፋና ግራዋ የሚባሉ የወረዳ አስተዳደሮች ወደ 8.5 ኪሎ ሜትር አካባቢ ናቸው። ሙሉ በሙሉ የወሰን ማስከበር ስራዎች አልተሰሩምና እነዚህ ስራዎች ለፕሮጀክቱ ትልቅ ማነቆ ናቸው። ችግሮቹ በሚፈቱበት ሁኔታ ላይ ከሚመለከታቸው የየአካባቢው መስተዳደር አካላት ጋር በቅርበት እየተሰራ መሆኑ የተገለጸ ሲሆን ፕሮጀክቱን እስከ መስከረም ወር 2018 ሙሉ በሙሉ ለማጠናቀቅ መታቀዱም ተገልጿል። አሁንም ቀሪ ስራዎች ይኖሩናል። በተለይ ከተሞች ላይ የተወሰነ የወሰን ማስከበር ስራ ይቀራልና እሱንም ከሚመለከታቸው የአስተዳደር አካላት ጋር እየተነጋገረ ነው። በቅርቡም ይፈታል ብለን እናምናለን። አሁን ባለን የኮንትራት አካሄድ አማካሪ መሐንዲሱ እስከ መስከረም መጨረሻ ድረስ የጊዜ ማራዘሚያ ሰጥቶታል። ስለዚህ እኛ እያሰብን ያለነው በተሰጠው ጊዜ ውስጥ ቀሪ ስራዎችን እንዲያጠናቀቅ ነው እየሰራን ያለነው። የአደሌ ወረዳ ነዋሪዎች ደረጃውን የጠበቀ መንገድ ባለመኖሩ ምክንያት የነበረባቸውን ፈተና አስታውሰው አሁን ላይ ፍጻሜውን ሊያገኝ ከጫፍ የደረሰው የመንገድ ፕሮጀክቱ ችግራቸውን እንደቀረፈላቸው ተናግረዋል። አመድሮ ዘበና አመድሮ ያድሬ ሰዓት ወርበፈራ ያትል አማንተና የገትኻነስ ካሁን በፊት እዚህ መንገድ ላይ በብዙ ተፈትነናል። ከግራዋ ተነስተን ኢሬሳ ለመድረስ 7 ሰዓትና ከዚያ በላይ ይፈጅብን ነበር። አሁን ግን ከ2 ሰዓት ባነሰ ጊዜ ውስጥ መድረስ ችለናል። አስፓልቱ ደስ ይላል፣ ጉዟችንም አስደሳች ሆኖልናል። ወዳዲን አስገኘ አመሞ አከሽቲ ሃለ በረዳዳን ሃለ ገመቹዳቲ አመተረ ገመዳኑ ለን ገመዳራ ኢሬድ ፍሌት ሳገባብዱ ቆጨት አጎማ ሲበደኖ ደይኑ ከዚህ ተነስተን በደኖ ለመድረስ መሳቀቅ ነው። መንገዱ ረጅም ነው፣ በዛ ላይ ተጎዳ ነበር። አሁን ግን መንገዱ ተስተካክሎ ያንን ረጅም መንገድ በ2 ሰዓት ውስጥ እንደርሳለን። በሰላም ወጥተን በሰላም እንገባለን። ኡልፋ ቀባቱስ ነገማን እንደይተ ነገማን ገልት የመንገድ ፕሮጀክቱ ሙሉ በሙሉ ሲጠናቀቅ በመስመሩ የሚገኙ በርካታ ከተሞችን ደረጃውን በጠበቀ መንገድ በማስተሳሰር የተቀላጠፈ የትራንስፖርት እንቅስቃሴ እንዲኖር ከማስቻሉም ባለፈ የገበያ ትስስሩን ያጠናክራል። ብዙ ከተሞችን የሚያልፍ መንገድ ነው። በተለይም ደግሞ 4 ትልልቅ ከተሞች አሉ። በማያ ከተማ የአደሌ ክፍለ ከተማ፣ ከዛ የዳዌ ከተማ አለ፣ የኩርፋ አለ። መጨረሻ ላይ ደግሞ ግራዋ ከተማ ሄዶ ነው የሚገባውና ከዚህ በፊት በጠጠር ደረጃ የነበረ በጣም አስቸጋሪ መንገድ ነው። ከግራዋ እስከ አደሌ ለመግባት ረጅም ሰዓት ነበር የሚፈጀው። በአሁኑ ሰዓት ግን እንዳያችሁት እኛ ላይ ፈጀብንን ጊዜ አይታችሁታል። አስቸጋሪ መንገድ ነበረ። አሁን እንደምታዩት የአካባቢ ሰዎች ትራንስፖርቴሽን አገልግሎቶች ጀምረዋል። ሚኒባሶች፣ ባሶችና ባጃጆች ትራንስፖርት አገልግሎት ጀምረዋል። እንዲሁም ደግሞ ለአካባቢው ሰዎች አካባቢ ላይ የሚመረቱ ምርቶች ወደ አጎራባች ወረዳዎች በቀላሉ ትራንስፖርት እያደረጉ ለገበያ ማቅረብ ችለዋል።